ሃይ እንዴት ናችሁ? ሰላም ናችሁ? የናንሻ ታክሲን ተመልሼ መጥቻለሁ። ያው እንግዲህ ለምን እንደጠፋው ከድምጽ ያስታውቃል። ምን አይነት ጉንፋን ይዞኝ እንደነበር አልገባችሁም። እኔ በህይወቴ እንደዚህ አይነት ጉንፋን አይቻላል። በቁሜ ሀሉስኔት አስደረገኝ። ማለት አፈር ልሼን የተነሳሁት እግዚአብሔር ይመስገን አሁን ድኛለሁ። አይ ቲንክ ሁሉ ሰው ነው ዓለም ላይ እንዳለ ሁሉ ሰው ይሄ ጉንፋን ይዞታል። የሆነች ነገርማ ተቀመማለች። ይችኛው ጉንፋን ለየት ያለች ነች። ኤኒዌይስ ያው እንግዲህ እንደተለመደው እዚህ ቻናል ላይ ብዙ ሀሳብ አስተያየት ይዤ እመጣለሁ። አሁን ባመመኝ ሳምንት ብዙ እቤት ጊዜ በማሳልፍበት ጊዜ የሆነ መጽሐፍ ማንበብ ጀምሬ ነበር። ማለት ገዝቼ ክፍተት ባገኘው ቁጥር ነበር ትንሽ ትንሽ እያነበብኩ የነበረው። ወዲያው ጉንፋን ያዘኝ እና አድ ታይም በደንብ ቁጭ ብዬ ለመጨረስ እና በጣም በቃ በሚገርም ሁኔታ በጣም ወደኋላ ብዙ ነገር እንዳስብ አደረገኝ። ብዙ ነገር ህይወቴ ላይ ሪቫይዝ እንዳደርግ አደረገኝ እና ይሄ መጽሐፍ ነው። መጽሐፉ It Ends With Us የሚለው መጽሐፍ ማለት ነው። እና እንግዲህ ማንበብ ለሚፈልግ ሰው ስፖይል አላድርግባችሁ፣ ግን ባጭሩ ስለምንድን ነው? ስለ ዶሜስቲክ አቢዩዝ ነው ባጭሩ። በቃ ዶሜስቲክ አቢዩዝ ማለት ባል በሚስት ላይ የሚያደርሰው ፊዚካል አቢዩዝ ማለት ነው። አይ ኖ አ ቲንግ ኦር ቱ ስለዚህ ኮንሰፕት ስለዚህ ጉዳይ እና በፊት ባይ ዘ ዌይ ይህንን ጉዳይ አንስቶ ማውራት እንደ ታቡ ነበር ማየው። በቃ በጣም ጥቂት ሰዎች ጋር ነው ይህን ጉዳይ በነፃነት ዲስከስ የማደርገው። እነዚህን ሰዎች በቃ በምንም አጋጣሚ በ3 ወርም በ4 ወርም አንዴ ሳገኛቸው ይህ ውስጤን ተቋጥሮ የነበረውን በሙሉ ዝርግፍ ነበር የማደርግባቸው። ምክንያቱም ሌላ ቦታ ይህንን ጉዳይ ኦፕን አፕ አላደርግም፣ ብዙም ኮንፈርት አይሰጠኝም። ምክንያቱም አልዋሻችሁም፣ ኢትስ አ ሚክስ ኦፍ ፊሊንግስ። እንደ ደካማም የምቆጠር ይመስለኛል። በጣም ዊክ ነች ብሎ ሰው የሚያስብ ይመስለኛል። አት ዘ ሴም ታይም ደግሞ ደግሜ ሳወራው እንደ አዲስ ሳወራው ያንን ሞመንት ኦልሞስት ሪሊቭ አድርገው ነበር፣ እንደ አዲስ እኖረው ነበር እና ያንን ፓርት አልወደውም ነበር። ግን ኦልሬዲ ለሳብጀክቱ አዲስ ያልሆኑ ሰዎች ጋር ሳወራ ያለኝን የስሜት አፕዴት ነው እንጂ የምነግራቸው ስለ ጉዳዩ ሀብዬ አልነግራቸውም። እና ምንድነው ጉዳዩ የምትዩ ላላችሁት አሁን ላይ አም ኮምፎርታብል ኢነፍ በፐብሊክም በሰዎች መሀልም ይሄንን ጉዳይ ማውራት። በእርግጥ ስም አልጠቅስም አያን፣ ምክንያቱም እዚህ አሁን የምነግራችሁ ጉዳይ ታሪክ ላይ የተያዙ ሰዎች አሁን በጣም ሰላማዊ ኑሮ ስለሚኖሩ አግባብ አይደለም ስም አንስቶ እንደዚህ ተፈጥሮ ሲቀጥልም ደግሞ ተጨማሪ አክኖሌጅመንት ልሰጣቸው አልፈልግም። በህይወቴ ላይ ስማቸው በእኔ አንደበት ተጠርቶ አክኖሌጅመንት መሰጠት አለበት ብዬ አላምንም። እና ግን ደግሞ ኢንሲደንቱ እኔን አስተምሮኛል። ስፔሻሊ አሁን ላይ በጣም ወደኋላ ተመልሼ ሪቫይዝ ሳደርግ ብዙ ህይወቴ ላይ ያስተማረኝ ነገር አለ። ያንን ለእናንተ ለማካፈል አይ ሹድ ቢ ኦፕን ብዬ አምናለሁ። እና ደግሞ the time is here። በፊት እንዳልኳችሁ ትንሽ ውስጥ ላይ ቻሌንጅ የሚያደርጉኝ ኢሞሽኖች ነበሩ እንዳልናገር ይሄንን ጉዳይ ለአዲስ ሰዎች ማለት ነው። አሁን ግን አይ ዶንት ማይንድ ፐብሊክም ቢሆን ለማውራት። ምክንያቱም እኔ ሂል አድርጌ ከሂል ከማድረግ አልፎ አስተማሪ ነው ብዬ የማስበውን ኮንሰፕት ነው እንጂ አወራር ነው እንጂ የምነግራችሁ የብስጭት ኦር ለምን እንደዚህ ገጠመኝ አይደለም። እንኳን ገጠመኝ ኢንፋክት ባይገጥመኝ አሁን ያለኝ ካራክተር አሁን ያለኝ እንትን ሬዚሊየንስ አይኖረኝም ነበር እና እግዚአብሔር ይመስገን ለሁሉም ነገር። እና so like few years actually around 8 years ago, yeah, 8 years ago I was a victim. Actually 8 years ላይ በጣም ከበድ ያለው ተፈጠረ እንጂ ከዛ በፊትም ላልተወሰነ ጊዜ I used to face እንደዚህ አይነት ፊዚካል ቫዮለንሶችን እና በሰዓቱ እኔ እንዴት እዛ ሲቹዌሽን ውስጥ እንዳፕ አደረግ ይችላል ለምትሉኝ ጥያቄ ብዙ ምክንያት አለው። ግን አሁን እሱ ሌላ ታሪክ ነው። ስለሱ ማውራት ሰዓቱ አይበቃም እና ዋናው የተፈጠረው ነገር ላይ ብቻ እናውራ። I was with someone like relationship ውስጥ ማለት ነው። እና that person I was with በጣም ኢሞሽናሊ በጣም ባይፖላር ነበር። ባጭሩ በጣም የኢሞሽን ሬጉሌት የማድረግ ችግር ነበረበት።
ከአንድ ኤክስትሪም ወደ ሌላ ኤክስትሪም በጣም በአጭር ደቂቃዎች ውስጥ ከአንድ ኢሞሽን ወደ ሌላ ኢሞሽን ሽፍት ሊያደርግ ይችላል እና as someone who was በጣም very young and not really exposed ምንም ያህል ወላጆቼ በነፃነት ቢሆን የሚያሳደጉኝ እንዲህ የከፋ የሰው ባህሪ ምናምን ምን ያህል ሰዎች ዴንጀርስ ሊሆኑ እንደሚችሉ ምናምን ብዙም እውቀቱ አልነበረኝ። እውቀቱ አለመኖር ብቻ ሳይሆን አካባቢዬም ላይ ያሉ ሰዎች ያ እውቀት አልነበራቸውም። ስለዚህ ይሄ ከኔ የተሻለ የሚባል ሜንታሊቲ ይሄንን ጉዳይ ባማክር የሚመራኝ ሰው አልነበረም አካባቢዬ ላይ እና እንደ ቀልድ ሩቲን ውስጥ ነው የገባሁት እና ይሄ ነገር ሲደጋገም ኤግዛምፕል ልስጣችሁ። አንድ ሁለት ኤግዛምፕል ልስጣችሁ። ኢንፋክት 3 ኤግዛምፕል ልስጣችሁ። ለምሳሌ አንድ ቀን አይ ሪሜምበር አብረን በመኪና እየሄድን ከሱ ጋር በጣም በሲሊ ጉዳዮች ነው አርጊውመንት የሚጀመሩት እና አሁን አም ግላድ አይ ዶንት ሪሜምበር them እስከ ቅርብ ጊዜ ድረስ በደንብ አስታውሳቸው ነበር። ንግግሮቹ ይላቸው ያደርጋቸው የነበረ ልክ ጸቡ ኤስክሌት እያደረገ ሲሄድ ምን ይል እንደነበር አስታውስ ነበር። አሁን ግን the last 3 years ምናምን በቃ ከጭንቅላቴ በሙሉ ወጥቷል። ግን ደግሞ ስሜቱን አልረሳውም ያሳለፍኩትን ስሜት እና በመኪና እየሄድን ሲሊ የሆነ አርጊውመንት ጀመረ። በቃ ሲሊ የሆነ እና እኔም አም ያንግ ባክተውኝ በቃ እንደዚያ በአጭቅጭቀኝ ምናምን ነገር አልኩ እና ይሄ እንዳልኳችሁ ከአንድ ስሜት ወደ ሌላ ስሜት ማይክሮ ሰከንድስ ውስጥ ሊደርስ ይችላል። ምንም ጭቅጭቅ ቢኖር ኤክስፔክት የምታረጉት እናንተ በተጨቃጨቃችሁት ልክ ሰው እንዲጨቃጨቃችሁ ነው እንጂ ግንፍል ብሎ ፊዚካል ይሆናል ብላችሁ አታስቡ። አውት ኦፍ ኖዌር ላጥ አድርጎ የሆነ ፊቴን ነገር መታኝ ማለት ነው እና በጣም ተናደድኩ እያለቀስኩ ምናምን ነገር you know what አውርደኝ እዚህ ጋር አውርደኝ እኔ በግሬድ አለው ምናምን ብዬ ስቃውጣው እሺ ጉረጃና መሀል መንገድ ፍሬን ግጥም አድርጎ በሩን እንደ መክፈት ነገር ብሎ he kind of shoved me ወደ ውጭ ማለት ነው እና መውደቂ ባልከፋ ነዳጅ ሰጠት አደረገ። ይሄ ባይ ዘ ዌይ ሰይጣን ነው እንጂ አሁን እኔ እንደዛ የሚያደራረስ ምንም ነገር የለም። እሱንም ሰይጣን አይምሮን በጣም ፐዘዝ አድርጎታል። at the same time ደግሞ ባህሪያችሁን ሰይጣን ይጠቀምበታል እኔ ብያምናለሁ። በቃ ያንን የደካማ ጎኑን እየተጠቀመበት ነው ግንፍልነቱን እና ይሄ በጉልበት ሁሉ ነገር ይዛለው የሚለውን ስሜት ማለት ነው። ብቻ ኤኒዌይስ ነዳጅ ሰጠት ሲያደርግ እኔ በሩን ሃንድል እንዳያዝኩ በጉልበቴ ተንፋቀቅኩ ማለት ነውና ጂንስ ነበር ያደረኩት። ጂንስ የተቀዳደደ ከኋላችን የነበር አንድ መኪና ዘሎ ወርዶ አይቻለሁ። አይ ዶንት ኬር ሚስት ትሁን ገርልፍሬንድ ትሁን እህት ትሁን ምን ትሁን አይ ዶንት ኬር ካንተ መኪና ግን እንዲሆና ስትወርድ አይቻታለሁና ሐኪም ቤት ካልወሰድካት አለቀህም ታርጋህ ልጅያለሁ ምናምን ነገር ይሏል። ከዛ ይወስድና ቅርብ የነበረው ሆስፒታል ሲቲ ስካን እና አይ ቲንክ ሲቲ ስካን ነበር ብቻ ሲቲ ስካን እንድነሳ ይደረጋል ማለት ነው። ከዛ በሚገርም ሁኔታ I'll never forget that incident ሐኪሟ የነበረችው ይሄንን ጀነራል ፕራክቲሽነሯ ማለት ነው ሁሉ ነገር ስትከታተል የነበረችው የኔ 4 አመት ምናምን 5 አመት ሲኒየር ነች። አንድ አይነት ትምህርት ቤት የተማርን ኤሌመንተሪ እና the way she looked at me I will never forget it የሆነ how did you end up in this kind of relationship አይነት አስተያየት ነው የታየሁት እና I pretended like I don't remember her ግን I did እኔ ሳወራሳም እና ሼም እያያዘኝ ያው ተመርምሬ ደህና ነች ቅጥቅጥ ብቻ ነው ሰውነቷ የወዳደኩበት ቅጥቅጥ ነው ያለው ኦኬ ተብዬ ወደ ቤት ሄድኩ ማለት ነው። በቃ በጣም አዘንኩ። አገን ይሄንን ጉዳይ በነፃነት ሄጄ አማክሬ ይሄ ነገር ላንቺ ዴንጀርስ ነው ብሎ ከዛ የሚመነጭቀኝ ሰው የለም። በቃ ይሄ የወቅቱ ሪያሊቲ ነው። አንድ በሉ ይሄንን። ሁለተኛ ደግሞ I remember this person በጣም የሱስ ስላችሁ I mean አሁን ዘንድሮ these days the last 15-20 years ሱስ ኖርማላይዝድ ሆኗል ማለት ምንም መለወጥ የሚቻል ፋክት አይመስለኝም። እና በሰዓቱ ብቻ anyway ሲጠጣ ለሱስ ልክ የሌለው ሰው ነው። በቃ ለሁሉ ነገር ልክ ማበጀት ብዙ ይቸገራልና ሲጠጣ ሌላ ፐርሰናሊቲ ነው የሚወጣው። ሌላም ሱስ ሲያደርግ ሌላ ፐርሰናሊቲ ነው የሚወጣው። ኤኒዌይስ የሆነ ቀን ይጠጣና
it's like እንደ ግፊያ የነበረበት ባር ነገር ካልሄድን ብሎ ተሰብስበን የኔም ጓደኞች የሱን ጓደኞች ምናምን ሄድን ማለት ነው። እና አስተናጋጁ ሲያልፍ እንደዚህ ብሎ ሲያልፍ በክርኑ ተሳስቶ ጭንቅላቴን ገጨኝ ማለት ነው። it's nothing it happens ማለት literally እንኳን በክራውድድ መሃል አይደለም ያጋጣሚም ሰው ሊጋጭ ይችላል። እና ምናምን ብዬ በቃ ተውኩት። አውቆ እንዳልገጨኝ አይቼዋለሁ። ትሪዞ እየሄደ ነው ማለት the way he shoved ትሪውን ከእጁ ምናምን ፊልም ነበር የሚመስለው። ከዛ ሸሚዙን ቀደደበት ምናምን ነገርና አምልጦት ይሁን አስቦበት ይሁን I'll never forget it to this very day ከኔ ውጭ ማንም እሷን አይነካትም ምናምን ነገር ሲል ማለት ነው። ማይንጁ አሁን ይሄንን ለምን በሰዓቱ ምንም አላልሽም ልትሉኝ አትችሉም። I was just a kid በቃ I was just a confused kid ባጭሩ እና ማንም አይነካትም ምን ማለት ነው? that means እኔ physically abuse ማድረግ እችላለሁ ግን ማንም ሲያደርጋት it's not okay። ይሄ ነው መልእክቱ by the way እንዲገባችሁ። እና በጣም was sad በሰዓቱ በቃ አዝኜ ምናምን ነገር ደግሞ እንደዚህ የሚለው ደግሞ ፕሮቴክቲቭ ስለሆነ ለራሴ ምክንያት ፈጥራለሁ ትክክል እንደሆነ ለማሰብ በልጅነት ጭንቅላት ማለት ነው። ሁለት በሉ ይሄንን። ሶስተኛ ደግሞ the last ይሄ መጨረሻ ተፈጠረ ምላችሁ for me that was the last straw በቃ ጥፊ እንዲሰማኝ ያደረገ as you can see I think እዚህ ጋር ቪዲዮ ላይም ትንሽ ይታያል። አፍንጫዬ ላይ ጠባሳ አለኝ እና አፍንጫዬ ትንሽ ክሩክድ ነው። ጉብ ነገር ያለቻት አፍንጫዬን ድጋሚ ሰርጀሪ ተሰርቼ ነበር። አጥንቴ ይሄ ውስጡ ያለው የተሰበረው አጥንት እንደዚህ ዞሮ ስለነበረ እዚህ ውስጥ ስጋ ሰርቶ ነበረ። ይሄንን ዳሜጅ ያደረሰው ፋይናሊ እሱ ነበር መጨረሻ ላይ። እና አሁን የስማይል እያረኩ ምናምን ማወራው እናንተ የሆነ እያላችሁ እንድትሰሙ ሳይሆን ትምህርት እንዲሆናችሁ ነው። በምንም አጋጣሚ እዚህ ቪዲዮ ላይ ስታምብል ለምታረጉ ሴቶች በተለይ physical abuse is never love በቃ ባጭሩ። እና በጣም ብዙ ያበሻ ህብረተሰብ የሚያታልለው በዚህ ስለሆነ አሁን ዲስትራክትድ አልሁን ወሬ ልንገራችሁ። that day ይሄ ነገር የተፈጠረ ቀን ምንም አየን እንዳልኳችሁ ከባድ ጸብ ተፈጥሮ አይደለም። በተራ ኮንቨርሴሽን ሚስአንደርስታንዲንግም ሊሆን ይችላል። ብቻ ቀጥታ ወደ ለየት ወዳለ ጸብ ይወስደዋል። the same thing happened ያንን ቀን በጣም መጥፎ ሁሉ ነበር ያልኩት። ጥሩ ፋሚሊያችን የኔ ፋሚሊ ችግር ውስጥ ነበረ እና I was just having a bad day ከመጥፎ ቀን ነው የመጣሁት። ለሚጠይቀኝ ነገር I was too tired enthusiastic ሆኜ ለመመለስ ምናምን እያልኩ መመለስ አልችልም። በጣም ጥሩ ሁኔታ ላይ አይደለም ያለው sorry anyways ለምን በትክክል አታዋሪኝም በምናምን በሚል አርጊውመንት ተጀመረና ያው as always it got physical but that day በጣም ከፋ እና አፍንጫዬ ላይ ሲሰነዘር ቦክስ ደም ሲወጣ ይታየኛል ግን I don't know ደም ከየት እየወጣ እንደነበር መጀመሪያ ላይ። ከዛ ግን ኖቲስ አረኩ የሆነ አይናችሁ እንዲህ ስትሉ ያፍንጫችሁ ይታወቃችሁ የለ በቃ በጣም በአንድ ጊዜ ደም ቋጥሯል። ለካስ ደም ከዚህ ነው የሚፈሰው። ይፈልቃል ይፈሳል እንደ መዝጋት ይላል መልሶ ይክሎት ማድረግ አለ አይደለ። ብቻ ልብሴ እንዳለ ደም በደም ሆኗል። ከንፈሬ ደምቷል ምናምን ነገር ፊልም ነበር የሚመስለው። ይሄንን ኢንሲደንት የተፈጠረ ቀን ጎረቤት የነበረች ሴት ነበረች። እሷ ጋር ነው ዘልዬ የገባሁት በቃ ባጭሩ። እና አሁን ይሄን ሳወራላችሁ ኮምፕረስ አድርጌው ነው ማለት በጣም በመሃል ብዙ ዲቴል ተፈጥሯል። እያንዳንዱ የደረሰብኝ ዳሜጅ ብነግራችሁ ይሄ ሲፈጠር ተፈጠረ another 30 minutes አይበቃኝም። እና ዋናው was just horrible ሰውነቴ ላይ እንዴት እንደደረሰ ማላቃቸው ብሩዞች ነበሩ። የሆነ ሰዓት ላይ በቃ ደክሞኝ ከአቅሜ በላይ ሆኖ መሬት ላይ ቁጭ አልኩ። በቃ gave up ከሞትኩም ልሙት ብዬ እና ይሄ ሁሉ ሲደርስ ስልኬ የመኪና ቁልፍ ምናምን ኪስ ውስጥ ይዞብኛል። ስለዚህ I had nowhere to go በግሬ ያለኝ ኦፕሽን የቤት ውስጥ የነበረችው የቤት ሰራተኛዋ በር መታ ስከፍትልኝ ዘልዬ ነው የወጣሁት። ጎረቤት ገባው እግዚአብሔር ይስጣት። እሷም እንደ ደም በደም እንደመሆኔ ደንግጣ አልጮኸችም፣ አላባረረችኝም፣ ተንከባከበችኝ። ፋይናሊ በቃ ከዛ በኋላ ብዙ ነገር ተፈጠረ እና እኔ that was my last straw
I knew if I stayed I would die አጭሩ ሜቢ የዛሬ ወር ኦር የዛሬ አመት ላይ ፈጠር ይችላል ግን at some point እንደምሞት አውቃለሁ በቃ ያኔ ተሰማኝ ያኔ እስከዛ ጊዜም የታገስኩት በጣም እውርነት መስሎ ተሰማኝ እንደዚህ አይነት ነገሮች የመጀመሪያ አይደሉም ሲፈጠሩ እንደዛ አልከፋም እንጂ ሁሌ ይፈጠራል ይቅርታ ይጠይቀኛል እኔም ተዋለሁ ይሄ ነበር የሆነው this is why ሁሌ ስለ physical abuse ሳወራ I'm not saying it out of ይሄ ኃይለኝነትና ምን ሰው ሲጎዳ ይቺ ለምን አለ I felt that አሳልፌዋለሁ እያንዳንዱ ሞመንትና they never change በጣም በሚያሳዝን ሁኔታ that's a fact I wish they change I wish ለራሳቸው ለሚወዷቸው ሴቶች ለልጆቻቸው ብቻ ሳይሆን አካባቢያቸው ላይ ላለ ሰው even በየቀኑ ማያገኛቸው ሰው እንኳን there would be genuinely a good value to society ግን ብዙ ጊዜ 98% of the time አይቀየሩ ስለማይቀየሩ በጣም የሚያስደነግጥ ውጤት ይደርሳል ወይ ሰው ይገላሉ መጨረሻ ላይ ወይ ራሳቸውን ያጠፋሉ ወይ ሰውን ማለት ልጆቻቸውን ሚስቶቻቸውን በጣም ፐርማነንት የሆነ ፊዚካል ዳሜጅ አድርሰው ቁጭ ያረጓቸዋል እና physical abuse is not something to ዲታርጌ ላስረዳችሁ በቃ ላይትሊ የሚወሰድ ጉዳይ አይደለም ምታባብሉት ጉዳይ አይደለም እኔ am a living proof ይሄንን ሳወራ እና እኔ ይሄው to this very day ውስጥ still አሁንም ቀጥ ያለ አፍንጫ አይደለም ያለኝ completely crush ነው የተደረኩት አስቡት እንግዲህ እግዚአብሔር ይመስገን እንኳን በዛ አለፈልኝ ምክንያቱም maybe አይን ሊጠፋ ይችላል በዛ አይነት ጉልበት በዛ ኃይል ቦክስ አፍንጫዬ እንደዛ ድርምስ እስከሚያደርገው የተሰነዘረ ቦክስ አይኔ ላይ ቀጥታ ቢገባ አይኔ ሊጠፋ ይችላል ነበር ጆሮዬን ቢያገኘው or እዚህ ይሄ ማጅራት ቦታ ቢያገኘኝ ሞታለሁ that's it አለቀ እና አው አፍንጫዬ to this very day እስካሁን ድረስ እንዴት አድርጌ ላስረዳችሁ የጤና እክል ሆኖ ቀጥሏል ምክንያቱም ረጅም ጊዜ አልታከምኩ ነበር by the way ወዲያው ያልታከምኩበት ሌላ ኢሹ አለ እዚህ ከዚህ ልጅ ጋር የተያያዘ እና ውስጥ ላይ ለካስ አፍንጫዬ ስላይድ አድርጎ ስጋ እየሰራ ነበር ውስጡ ላይ ምክንያቱም ያለ ቦታው ስቶ እዛ ቦታ ላይ ስጋ ፎርም እያደረገ ነው እና እኔ የሚታየኝ ትንሽ መጣመሙ ነው እንጂ እንትን አይለኝም ነበር የሆነ ጊዜ ነው ራስ መታት እንደዚህ የከፈለ ማመም ጀመረ በጣም ከባድ ራስ መታት ትሳይድ እና በተለይ አይኔን ይጫነኛል ያኔ ነው ተጠራጥሬ ይሄ ነገር እስቲ አረ ልመርመር በቃ በጣም ኤቭሪዴይ ነው ራሴን የሚያመኝ ታወኩ በራስ መታት እና ማይግሬን ነው ነበር ሁሉ ሰው የሚለኝ ሄጄ ቼክ ስደረግ ወዲያው ነው ሐኪሙ የገባው አፍንጫዬ ላይ ጠባሳ አለ ምንድነው አክሲደንት ነው አለኝ አይ ምት ነው አልኩት ከዛ ብረታ መጣ ተንፍሺ ሲለኝ ይሄ እንፋሎት አለ አይደል ያፍንጫችን እንፋሎት ስል አንደኛው ላይ እንፋሎት አለ አንደኛው ላይ ምንም አይነት እንፋሎት የለም ይሄ it's completely blocked ምክንያቱም ስጋው ወጥቶ ደፍኖታል እዚህ ሰርጀሪ ያስፈልጋል ምንም ማድረግ አይቻልም ተባለ እስከዛ ድረስ ኢንፌክሽን እንዳይፈጠር በጫውና በውሃ በስሪንጅ እጠቢው ተባልኩ ማለት ነው long story short ያው ሰርጀሪውን አደረኩ ስቲል አሁንም አንዳንዴ እንትን ይለኛል ግን እግዚአብሔር ይመስገን በጣም አይገናኝም ከበፊት ከነበረው ህመሜ ጋር እና አፍንጫዬ በተሻለ መንገድ ትንሽ ቀጥ ብሏል ያው ፐርፌክት አይደለም ግን ስቲል it's okay እግዚአብሔር ይመስገን እና ይሄንን እምላችሁ እንድትማሩበት ነው እንጂ ማለት it's not a proud story ግን ደግሞ I'm very happy to talk about it ምክንያቱም ሰዎች ይማሩበታል ብዬ አምናለሁ እና again ይሄንን መጽሐፍ አንብቡት በጣም recommend አደርገዋለሁ በተለይ domestic abuse ውስጥ ያላችሁ ስላያችሁልኝ አመሰግናለሁ thank you again ciao